ቪዲዮ እኔ በጣም ብዙ ነው የሚልኩልኝ ገባሽ? ይሄ ነገር ግን የሚሆነው ዘመቻ ሙሉ 2 ቀን ነገርኩሽ፣ ሙሉ 2 ቀን ሰኞና ማክሰኞ ቢያንስ ፌስቡኩም ቲክቶኩም ስለነዚህ ልጆች ሚሚ በምትለው ሀሳብ ነው የምስማማው። እኛ ማለት ነው በቃ የመንግስት አካል እንዲያቸው ልጆቹ ችግር ውስጥ እንደሆኑ የበለጠ ድምፅ ነው ማድረግ ያለብን። የበለጠ አካል አሁን ወደ ጣሊያን ወደ ሌላ ሀገር ያሻግራቸዋል ሳሪ እና ታዲያ በግለሰብ ደረጃ ታዲያ ማን ፈቅዶልን? በግለሰብ አሁንም የኔን ፖይንት ያልያዝኩ ሳርጌ ምን እንደሆነ ታውቂያለሽ? በግለሰብ ደረጃ አይደለም እያልኩሻለሁ። ቲክታክ ላይ ተጽዕኖ ፈጣሪ የምንባል ሰዎች ሁላችንም እነዚህ ትላልቅ አርቲስቶች የሚባሉት እነሱ እጃቸውን እዚህ ኬዝ ላይ ያስገብተው የሆነ ቀን ስለነዚህ ልጆች ተብሎ ነገ ከተሞተ በኋላ ወይኔ ተብሎ ስቴዲየም ሻማ ሲበራኩ ቀድሞ እነዚህ አርቲስቶች እኮ ናቸው ፎቶ ሊነሱ የሚመጡ ታውቂያለሽ። ስለዚህ ያ ከመሆኑ በፊት ግን 1 2 ቀን 3 ቀን የእነዚህ ልጆች አጀንዳ ተደርጎ በስነስርዓት ተይዞ ለአንዴና ለመጨረሻ ጊዜ ይሄ ሊቢያ ሄጄ እናቴን ለመቀየር አባቴን ለመደጎም ከዚህ በኋላ ይሰራል። ይሄን ቆርጦ ከዚህ ከነዚህ ዛ ልጆች ከተቆጠሩት ውጭ ከመጡ ሲሞት ዛሬ አይመለከተኝም። ያባሽ እዚህ መጥቶ ኮመንት ላይ አፌን ከፍታለሁ ሲል ለምን አይሾትህም እለዋለሁ። ያንዴና ለመጨረሻ ጊዜ ግን ይሄንን ችግር ልንገርሽ ካላስ እንዳገቡ ምንድነው ገስት የምትልኩት? እኔ ልሽ በሊቢያ ጉዳይ አሁን ለምሳሌ እናግዝ ቢባል እንኳ ብዙ ናቸው፣ በጣም ብዙ ናቸው። ብዙ ስለሆኑ እኮ ነው ሳሪ። አሁንም እኮ የኔ ፖይንት ቲክቶክ ላይ ቤት ከፍቼ እኔ ቤት ከፍቼ አንቺ ቤት ከፍተህ ሀቦ አይሆንም። ኦኬ አይሆንም፣ ግን የሚሆነውን ነገር ለማድረግ ደግሞ አንድ አይነት ሀሳብ መኖር አለበት። አንድ አይነት ሀሳብ እንዲመጣ ደግሞ የምትሰሙ በሊቢያ ጉዳይ ላይ ቤት እየከፈታችሁ ብር የምታዋጡ ሰዎች አንድ ላይ ተሰብሰቡና ጥሩን አንድ አይነት ሀሳብ ተጨምቆ ይውጣ። አሁን እኮ በጣም የሚያስጠላው የድሃው ልጅ ድምፅ የሌለው ምናምን በቃ ታፈነ ቀረ። ኢቨን እኮ አሁን ለምሳሌ እዚህ ጋር ስታየው እየተከፋፈለ በየቤቱ እየተለመለለን ነው። ደግሞ ምንም ነገር የማያውቅ ምንም የሌለው ሚስኪን ደግሞ ያሳዝናል። አሁን የሆነ ልጅ ትናንትና ቪዲዮ አይቻሉ። በቃ ከሊቢያ ከዚህ አውጡ ኩላሊቴን ሽጬ ግን የከፈላችሁልኝም ብር ልስጣችሁ የሆነ ቪዲዮ እንደውም እኔ ሼር አድርጌ ይቻለሁ። በሚገርም ሁኔታ ማለት ነው። እንደነዚህ አይነት ልጆች አሁን ቀሩ በቃ። ስለዚህ አንድ መሆን ካለብን በዚህ ነገር ሁላችንም ቲክቶክ ላይ ተጽዕኖ ፈጣሪ ነን የምንባል ሰዎች አንድ ሆነን እኛው ካረዳናቸው እውነት አሁን ኢትዮጵያ ላይ ያለው ማህበረሰብ ወይም ደግሞ ኢትዮጵያ ላይ ያለው ባለሀብት ይረዳቸዋል ብለሽ ታስቢያለሽ? ንገርሽ ለእነዚህ ልጆች እኮ ምን አባታቸው ይሰራሉ? ቢያንስ አንድ አርቲስት 5 ሚሊዮን ታይ አራታይ እንደማንተዋወቃል እነሱ ሲጀመር እዚሁ እኛ ጋር እየዋሉ ጊፍት እየለመኑ ነው። ነገር ግን ሳሪዎች ፎቶቸውን አድርገሽ ቪዲዮ ስትሰሪ ደግሞ ምንድነው? ምን አገባኝና ፎቶ ስሚኝ፣ እኔ አንቺ ጋር ፎቶ አድርጌ ብሰራ ይቀለኛል። ስሚኝ፣ አንቺ እኔን ብትሰሪ ይቀልሻል። እዛ ጋር ማላውቀው አርቲስት ነው ብዬ ፎቶ አድርጌ ና ቶሎ ድምፁን ነው ወይ? ምክንያቱም እነሱ በራሳቸው ዓለም የተጠመዱ ናቸው። ሳሪ እኔ አሁን ያልተረዳሽኝ ምን እንደሆነ ታውቂያለሽ? የኔ ሀሳብ ይሄ ነው። ወይ ልንገርሽ፣ አሁን ለምሳሌ ቤቴን አይሰጡም። ቆይ አንዴ አዳምጡ። እኔ እያልኳችሁ ያለሁትን ነገር አዳምጡ። ለምሳሌ ባለሀብቶች አሉ ሳሪ ይኸውልሽ፣ አሁን በቀላሉ ቴዲ አፍሮ አንድ መስመር ጽሁፍ ፔጁ ላይ ቢጽፍ በቴዲ አፍሮ ስም ቢባል የሆነ ደግሞ ተጽዕኖ ፈጣሪ ደግሞ አምጥተሽ እንደዚህ በአንዱ አርቲስት ስም አምጥተሽ በሆነ ነገር ብትይ አንዴ ለእነዚህ ልጆች እኮ 20 ሚሊዮን ብር እኮ ቆይ ሳሪ ልጨርስ 20 ሚሊዮን ብር እኛ ተጽዕኖ ካደረግን ሁሉም ቲክታክ ስለነሱ ካወራ ሁሉም ሚዲያ ተጽዕኖ ካደረግንባቸው ቢያንስ 20 ሚሊዮን ብር ሊቢያ ላይ ላሉት ደግሞ ሳይሰሙ ቀርተው ነው ወይ? ሳሪ መስማትም እኔና አንቺም እኮ ሰምተናል። መች ድምፆን ናቸው። ለምን አቅማችን ስላልሆነ አይደለም። ስሚኝ፣ እኛ አቅማችን ስላልሆነ አይደለም። አሁንም የምናወራው እኮ ስለነሱ እኮ ነው። የምንችለውን ነገር እናድርግ ነው። ለምሳሌ ቴዲ አፍሮ ድምፁን ሰንበዲ ድምፁን ልንል አንችልም። ቢኮዝ እነሱ እንደኛ ታሪ አሁን ያልተረዳሽ ምን እንደሆነ ታውቂያለሽ? እኔ እያልኩሻለሁ በቲክታክ አቅም የሊቢያ ጉዳይ አይቆምም እያልኩሽ ነው። አይቆምም። ምን እየሆናችሁ ነው የመጣችሁት? እየተጣላችሁ አይደለም? በሊቢያ ጉዳይ ያወራል። ከዛስ ያው
ይኸውልሽ ቤታ እኔ ምን አልኩኝ መሰለሽ የሊቢያ ጉዳይ በተናጠል አሁን ቤታ ቤት ተሄዶ ለሆኑ ሰንበዴዎች ቢለመን እኔ ቤት ተመቶ ለሆነ ሰንበዴ ቢለመን ሳሪ ቤት ተሄዶ ለሆነ ሰንበዴ ቢለመን ያ ሊቢያ ላይ ያለውን ነገር አይቀርፎም። ቢለዩ አመት የማይቆዩ ነው የሚሆነው። ገባሽ? ግማሹ ይረዳል፣ ግማሹ ደግሞ የሊቢያ ጥይት ጠብሶት ነው የሚቀረው። መሆን ያለበት ግን ፌስቡክም ቲክቶክም ሙሉ ዘመቻ ለእነሱ የሆነ ቀን ለሊቢያዎች ለአንዴና ለመጨረሻ ጊዜ ነው የምልሽ ቤታ። ከዚህ በኋላ ሊቢያ ላይ እየተተኮሰባቸው እንኳን አሁን ከእንደዚህ ልጆች በኋላ አሁን እየወጡ ካሉ ልጆች በኋላ የሚሄደው እናቴ ልረዳ ነው፣ አጎቴ ልረዳ ነው፣ እናቴ እንደዚህ ላደርጋት ነው የሚል ወደህ ከተደፋ ቢረግጠው ሀይፋክ አይመለከተኝም። እኔ ፔጄ ለዚህ ጋር መቶ ሲለ ይበልክ ይድፋክ ነው የምለው። አሁን ግን እነዚህ ልጆች የገቡበት አረቆት ወደዛ እንዳይሄዱ ውሃ ነው ያለው ከፊት ለፊታቸው። ወደዚህ እንዳይመጡ ደግሞ እሳት ነው ያለው መሀላቸው። ገባሽ ቤታ? እነዚህ ልጆች ማዳን ያለብን ምን መሰለሽ ቤታ? መስዬ እኮ እንደዚህ ያስኬደ ቆይ 4 ነጥብ እንዴት ነው የምንሄድበት እንጂ 4 ነጥብ ሀሳብ ሳሪ ስላልተረዳችሁ ነው የተከራከረው። ያዥልን እንጂ በድግምቱን በመተቱን ብሏል ሰውየው። ያዥልን በጌታ ወይ ድረስ ቀጠለች ወስድ ቤቴ እኔ መጥቶ አልኩሽ እኮ በተናጠል ጠይቀውኛል። እውነትሽን ነው። ይህንን ሀሳብሽን እቀበላለሁ። በሊቢያው በኩል እኔ ቪዲዮ ሰርቻለሁ። ሁሉም ቲክቶከሮች ይስራ፣ አንድ ሰው ቤት ይፈለግ፣ 4-5 ሰዎች ይመደቡ፣ አንዱም የሚቀበል አንዱም ይጽፍ ምናምን በደንብ ተደርጎ ህዝቡን እንዳለ መጥቶ ሌላ ጊዜ እንደሚደረግ ወዳታ ይደረዳል። እኔ አሁን ምን አለኝ የእንትን አካባቢ ቤታ የዚህ ሰው እንደዚህ ሆኗል። አንድ ልጅ አለች እርጂ፣ አንድ ልጅ ሊቢያ ላይ ያለ እርጂ፣ አንዳንድ በተናጠል የለም። አንድ ላይ እርዳታ ከሆነ አንድ ላይ ተሰብስቦ የሚታመን ሰው የሚገናኝ ሰው አንድ ላይ ተሰብስቦ መርዳት ይችላል። 4 ነጥብ እኔ በሀሳብ ትቀበላለሁ። ይታየው ካልሞላ የመሲ ሀሳብ አይደለም። በነገራችን ላይ የመሲን ሀሳብ ከዚህ የተለየ ስሚ ባይሞላስ ቤታዩ ማለት ለምሳሌ ብሩ ተሰበሰበ ብሩ ባይሞላስ ለእነዚህ ሁሉ ልጆች ሰክሰስፉል ባይሆንስ የማን ልጅ ወጥቶ የማን ልጅ ይቀራል እንዴ? ቤታዩ ቤታ ማርዬ ተሳብቄ እኮ ነው ልገምጥ ብዬ ችክኗ እንዴ ልግመጠው ወጥቼ ገምጬ እስክመጣ እኮ ነው። ይቅርታ እሺ። የኔ ሀሳብ ምን መሰለሽ ቤታ፣ ለእነዚህ ልጆች በቲክታክ አይበቃቸውም። ብዙ ልጆች ናቸው ያልወጡ። አሁን የወጡት ሚዲያ ያገኙት ስልክ ያላቸው ምናምን ናቸው። ሌላው ስልክ የሌለው ሚዲያ የሌለው በጣም ብዙ የደሃ ልጅ አለ። ይሄ የሚጮህላቸው ያገኙትን ነው እኛ ያየ ነው። ገባሽ ቤታ? ለእነዚህ ልጆች ምንድነው መደረግ ያለበት? ሙሉ ቀን ዘመቻ ተደርጎ የኢትዮጵያ ባለሀብቶችን የአዲስ አበባ ልጆች እዛ ተወክለው ባለሀብቶቹ ጋር በዙር እየሄዱ ይሄ ለምሳሌ አንድ ባለሀብት 2 ሚሊዮን 3 ሚሊዮን እንዲረዱ ማድረግ፣ እነዚህ ልጆች ለአንዴና ለመጨረሻ ጊዜ ማስወጣት። ከዛ እኛ ደግሞ በሶሻል ሚዲያ ደግሞ ፑሽ አድርገን በአጭር ጊዜ ውስጥ የሊቢያውን ጉዳይ መግታት አለብን። ከዚህ በኋላ ለሚሄዱት ግን ለምን እየነደዱ አይታዩም? አይመለከተንም አትሂዱ ሲባሉ ስለሚሄዱ ነው። ገባሽ? አሁን ግን እነዚህ ልጆች ያሉበት ሁኔታ በጣም አስከፊ ሁኔታ ነው። ምክንያቱም ከዚህ እሳት ከዚህ ደግሞ ውሃ ነው። በቲክታክ ተረድቶ አይበቃም። ምክንያቱም በጣም ብዙ እንትን ያለው የመንግስት በጣም ብዙ ናቸው። አዎ በጣም ብዙ ናቸው። ቤታ እኛ እኮ የምናየው እዚህ ጋር የተሆኑ አካባቢዎች የሆነ ሰው አካባቢ የሆነ ሰው የሰፈር ልጅ ብቻ የጨርቆስ ልጅ የጨርቆስን የቦሌ ልጅ የቦሌን እያያዙ እየመጡ ነው ቤታቸውን የሚከፍቱት። ያ ደግሞ አይሆንም። ኦኬ እሺ፣ አንቺ አሁን ያልገባኝ ነገር እንዴት ይሁን እያልሽ እያሰብሽ ነው? ቆይ እኔ ደግሞ ይኸውልሽ ለዚህ ነገር ቋሚ መፍትሄ የሚገኘው የአዲስ አበባ ልጆች እዛው ኢትዮጵያ ውስጥ ያሉ አሉ አይደለም? ለእነሱ እኛ ለባለ ሀብቶቹ ሁሉም ድምፅ ሆኖ እኔም ሁሉም ተጽዕኖ ፈጣሪ የሚባለው ሁሉ ቪዲዮ ይሰራል። ከዛ በኋላ እነዛ ባለ ሀብቶች ጋር ዙር ይዞራል። አሁን ለምሳሌ አዲስ አበባ ላይ ቤታ የሆነ አካባቢ ደብር አለ፣ ቤተክርስቲያን ማለት ነው። አሁን ኡራኤል ቤተክርስቲያን እኛ ሰፈር ካሳንችስ ምንጣፍ ሲነጠፍ ባለ ሀብቶች ጋር እየዞርን የለመን ነው። በጣም ብዙ ብር ነው እንትን የተባለው ገባ። አሁንም አዲስ አበባ ላይ ያሉትን በዙር ባለሀብቶች ከአርቲስት ቴዲ አፍሮ ጀምሮ ሁሉም ቢያንስ 1 ሚሊዮን ብር ቢሰጡ ሶሻል ሚዲያው ላይም ደግሞ ልክ እንደ መቅዶኒያ ሞር ደግሞ የሆነ አንድ ባንክ ተከፍቶ ከዛ ልጆቹ ተቆጥረው በስነስርዓት ካልተደረገ ሁሉም የአካባቢው የሰፈሩ ልጅ ነው የሚያወጣው።
እሺ ያልገባኝ ነገር እነዚህ ሁሉ የት ነው የሚገኙት? እንዴት ነው የምናገኛቸው ታዲያ? ቆይ የሁሉ ሰው በአንድ መረጃ ወደ ኢትዮጵያ ትክክል ትክክል። የት ነው የምናገኛቸው? ለምሳሌ ሳሪዬ እነሱ ሁሉ አንድ ላይ ይረዱ፣ ያለበለዚያ በተናጠል አንረዳም ብለሽ ከተውሽ ደግሞ እነዚያ እስኪገኙ ድረስ እነዚህ ችግር ውስጥ መግባት አለባቸው ወይ ነው እኮ አሁን ጥያቄ። ሰው እኔ ደግሞ እያልኩሽ ቢያንስ እንኳን እዚህ ቲክቶክ ላይ የመጡት እንኳን አንድ ላይ ሁኑ። ለምን የቦሌ ልጅ የእንትን ልጅ የፒያሳ ልጅ ምናምን ይባላል። ለምሳሌ ቤታ እኔ አሁን አንቺ የሰፈሬ ልጅ ከሆንሽ ሳሪ የሰፈሬ ልጅ ካልሆነች አንቺ ጋር መጥቼ ረዳና ሳሪ ንተዋታለሁ። ሳሪ ትሞታለች፣ እኔ ይሻገራለሁ። ያ ነገር ደግሞ መቆም አለበት ነው። አንድ ላይ ይሁኑ። ይሄ ጨርቆስ ልጅ በአካባቢ በሰፈር የመጡት አንድ ላይ እኔ ያ ነገር አልተመቸኝም። በቃ አሁን ለምሳሌ የጨርቆስ ልጅ ነኝ ይላል፣ የቦሌ ልጅ የቦሌ የአካባቢ ነው። አንድ ላይ ይሁኑ፣ ይቆጠሩ፣ አንድ አይነት ዶክሜንታቸው ይምጣ፣ ሙሉ በአንድ ቀን እንትን የሚሉበት። ምክንያቱም መንግስት የኢትዮጵያ መንግስት ላውጣቸው ቢል ሳሪ ሀገሪቷ ጦርነት ላይ ናት። ማንም ጀግና ነኝ ያለ ገብቶ ከዛ አያወጣቸውም። እነዚህ ልጆች ሊወጡ የሚችሉት በዚህ ባገኙት አጋጣሚ ወደ ሌላ ሀገር በባህር መሻገር ነው። ስለዚህ አንድ ላይ ይሁኑ፣ አንድ ኮሚኒቲ ፈጥሮ ይምጡ እንጂ ቤታ የሰፈሬ ልጅ የካሳንስ ልጅ ስለሆነች ከፍዬ የሰፈሮች ልጆች ሰብስቤ እሷን ሸኛታለሁኝ ሳሪ ትሞቻለሽ ነው እንደዛ ነገር ሳሪ ተመችቶኛል። ግን አሁን የሚከብደው ምንድነው? ያ ሁላ ሰው እንዴት ማግኘት ትችላለሽ ነው የተባሉት። ሁሉ እንዴት ነው የሚገኙት ነው? አንዱ ቤታ ያባሳሌ ያሉ ብዙ አውቃለሁ። እኔ ያየኋቸው ሰዎች ጋር ሄጄ አይቻቸዋለሁ እኮ። እኔ እንደው መጀመሪያ ነው እና አንድ ልጅ አለን የማውቀው እና አሁን አዲስ አበባ ምናምን የነገሩኝ መጀመሪያ ያየኋቸው እዛ ነበረ የሰማሁት። ከሳምንት ነው ምናምን በፊት ከሁለት ሳምንት በፊት ነው እንደዛ ነው። በኋላ ግን እያየሁ ስመጣ ግን እየበዙ መጡ። ሁሉም በየቤቱ ይከፍታል፣ ሁሉም በየቤቱ ይከፍታል፣ ሁሉም በየቤቱ እየከፈ አንቺ ቆይ ቤታ የሆነ ጥያቄ ልጠይቅሽ። አንቺ በዚህ በሊቢያ ጉዳይ ልትሰሪ አስበሻል? ሀሳብሽ ምንድን ነው? እስኪ አንቺ እኔ ድምፅ ቪዲዮ ሰርቻለሁ። የሆነ የተመደበበት ቤት ካለ እዛ ገብቼ ገስት ላይ ያስተባብራለሁ፣ ያቅሜ ይረዳሉ። ግን አንድ ነገር ልንገርሽ። አሁን ለምሳሌ እንደተባለው ቲክቶክ ላይ የዚህ ሀገር ልጅ የዚህ ሀገር ልጅ የዚህ ብሔር የዚህ ምናምን እየተባለ እየተከፋፈለ ከሆነ የአንዱ ሀገር ልጅ ተረዶ የአንዱ ሀገር ልጅ አይደለም። ለምሳሌ እኔ ቤት ነው የምልሽ የደሴ ልጅ ነው ልበልሽ፣ መሲ የምትልሽ አዲስ አበባ ልጅ ነው ልበልሽ። በማንኛው ጋር ነው የምትሆኝ? አንድ ላይ እንርዳ፣ አንድ ላይ እንርዳ። በእኛ አቅም ግን በአረብ ሀገር አቅም የሚፈታ አይነት አይደለም። እኔ ሳስበው በራሴ ቤት በጣም ብዙ ናቸዋል። አንድ ላይ እንሰባሰብ። ልጨርስ ለምን ታስወራል? ስለዚህ አሁን መሲ ያለችውን ሀሳብ ቪዲዮ እንስራ። ግን ይኸውልሽ አሁን አዲስ አበባ ያሉትን ባለሀብቶች ወይም ደግሞ አሁን እንደምትለው እኛ እንደዚህ አይነት ነገር እናድርግ ካለን ቀኑ እያለቀባቸው ነው ልጆቹ። እውነትስ እዛ ጋር የጠራቻቸው የጠቀሰቻቸው ሰዎች ሳያዩ ቀርተው ነው ወይ? የሰው ህልውና ሳይሰማቸው ቀርቶ ነው ወይ? መርዳት ሳይፈልጉ ስለቀሩ እንጂ ገባሽ? ሁልጊዜም የምንጮው ሁልጊዜም የምንናገረው ሁልጊዜም ለችግሩ ገፈት ቀማሽ የምንሆነው እኛ አረብ ሀገር ያለን። ስለዚህ የእኛ ቪዲዮ መስራት ቫሊዩም ካለው ሁላችንም ነገር እንስራ። ግን እናያቸው፣ እሺ እስኪ እናያቸው፣ ይመጣሉ አይመጣውም የሚሉት ነገር። ግን በዚህ መካከል ግን ልጆቹ ምንም ነገር ሳያገኙ እንዲህ አይነት ነገር 200 ሰው ይሆናሉ። 200 ሰው ይሆናሉ። 700 ሺህ ናቸው። 200 ሰው ትላለች እንዴ? አይሆንም። 700 እና እንዴት ነው በዚህ በቲክቶክ ማህበረሰብ ብቻ ተረድቶ የሚያልቁት? 700 ሺህ ምናምን በስነ ስርዓት ይሆናሉ። እዛ ቤታዮ የተሰባሰበው ብር ለ5 ሰው ነው ግን ልናሰባስብ የተነሳ ነው ለ10 ሰው ነው። 5ቱም ማንን ረርተሽ 5ቱም ማንን ነው የምትተዩ? ኧረ አይሆንም። ትላንትና ሲሉ ነው የሰማሁት። ሰው ይሄ በግለሰብ ይሆን አይደለም። እኔም እኮ ቤታ በግለሰብ ስም ለማይሆን የአዲስ ያውልሽ በአጭር ቀን እንዲሆነ ለምሳሌ በቀላሉ እኮ ሳሪ የሆነ አሁን ለምሳሌ ቤታ ቤትሽን ከፍተሽ ጸጥ ብለሽ ጸጥ ብለሽና
ሳሪንም ጥሯት፣ መሲንም ጥሯት። እኔ ቤት እርዳታ ለምትዩ ቃላቶች ይለያያሉ አይደል ቤታ? ስለዚህ ደግሞ ፑሽ እናርጋቸው። ኢትዮጵያ ያሉ ባለሀብቶች ቢያንስ ሁሉ እንኳን ተዞሮ እንኳን ምናልባት እኮ 10 ሚሊዮን ብር እንኳን የሚሰጥ ባለሀብት እኮ ሊኖር ይችላል። ምርቱን አስተዋውቀንለት ገባሽ? አሁን ሳሪም ለሆነ ለሆነ ድርጅት ማስታወቂያ ብንሰራለን፣ እኔም ብሰራ፣ ቤታም ብትሰራ፣ ሁላችንም ገቢው ለእነዚህ ልጆች ቢሆን ባለሀብቶች ቤታ የድሬዳዋ አለ እርጂ ሁሉም ለራሱ አካባቢ ነው የሚረዳው ብለኝ ቁጭ ገባሽ? ሳሪ ባለው እኮ እያለች አለችው መሲኮ ያለች አለችው እኮ እንዴት በእንደዚህ እንትን ትላላችሁ ነው። ሰው አየሻል። የድሬዳዋም የራሳቸው አለ ተከፋፍሏል ማለት ነው። ትናንትና ደበረኝ ታውቂያለሽ። እሺ አሁን ቤታ የድሬዳዋ ረዳሽ አይደለም? የአዲስ አበባ ልጅ ሲሞት ታያለሽ አታይ? እውነት ለመናገር አሁን ሳሪ እንዲህ ከተከፋፈሉ ማለት ነው። አሁን ለምሳሌ እኔ ቤታ የድሬዳዋን ሄጅ ረዳሁት ልበልሽ፣ ከድሬዳዋ ጋር ብዬ ሄጅ ረዳሁ። ከዛ ቤታ የሊቢያን እንደዚህ የተሰብሰነው ልጅ ብሎ እንዲህ ባለፈው እኮ ረድቻለሁኝ። የኔ ሀሳብ ይሄ ነው። እኛ መርዳት ካለብን እንደ ቲክቶከሮች ወይም ደግሞ እንደ ተጽዕኖ ፈጣሪ እኛ ብቻ አይደለም። ኢትዮጵያ ያሉ ቲክቶከሮች አሉ ራሱ በጣም ብዙ በጌምም በምንም የታወቁ ሰዎች። እንደነዚህ አይነት ሰዎች አድርገን ቪዲዮ መስራት ብቻ ለእኛ በቂ ከሆነ እንሰራለን። ግን ይሄ ለልጆቹ በቂ ነው ወይ? ቪዲዮ መስራት ሳሪ አሁንም ምን እናድርግ? እሺ ምን እናድርግ? መሲ ምን እናድርግ? ከቪዲዮ ውጭ ምን እናድርግ? ምርትና አገልግሎትን የሚያሳውቅ ለምሳሌ ባለሀብት አለ አይደለ? ኢትዮጵያ ውስጥ እነዛን የአዲስ አበባ ልጆች ቲክታከሮች አዲስ አበባ ያለውን ባለሀብት ምርቱን ያስተዋውቁ፣ ሁላችንም እናስተዋውቅላቸዋለን። እነሱ ገንዘብ ይክፈሉ። እኮ የኔና አንቺ ሀሳብ ብቻ እኮ ነው። አንዴ ሳሪ የአንድ ሰው አሁን ለምሳሌ ሳሪ አንቺ እያልሻልሽ በቲክቶክ አቅም አንረዳቸውም። ኦኬ በቲክቶክ አቅም ይሄን ሁሉ ወጣት ላናድነው እንችላለን። ስለዚህ ቢለዩ አመት የማይቆዩ ሞትንም እስርንም አብሮ ይቅመሱ፣ እዛው ይቀመጡ። ማንም የትኛውም የሊቢያ እርዳታ ላይ እጁን አያስገባ። እኔ ደግሞ ምንሽ ማለት ነው መሲ፣ እሱ ካላሳካ ቆይ ሳሪ ንገርሽ፣ እሱ ካልተሳካ ለምን ለምሳሌ ድሬዳዋ ከሆነ እሺ ድሬዳዋ የአዲስ አበባ ከመጡበት ተባለና ተከፋፈሉ። እሱ ችግር የለውም። ገብቶሻል? በብዛት ነው። አሁን ለምሳሌ ድሬዳዋ ከሆነ 2 ድሬዳዋዎችን መርዳት አይደለም 20 ከሆኑ 20 ድሬዳዋዎችን መቀበል። አዲስ አበባ ደግሞ 30 ከሆኑ 30 አዲስ አበባዎችን መቀበል። እንደዛ አሁን እኮ ያየሁት እኮ በተናጠል ቤት አንድ ልጅ ሊቢያ ውስጥ አለ እርጅልን አንድ ልጅ እንግዲህ ከዚያኛውን ቤት ኬና አንድ ልጅ እንደዛ ከሚነጣጠር ከተቻለ እሷ እንዳለች ካልተቻለ ደግሞ አዲስ አበባ የአዲስ አበባ ሆኖ ይኸውልሽ እኔም ማምነው ምን እንደሆነ ታውቂያለሽ? ድምፅ በመፍጠር ነው። ሁላችንም ድምፅ መሆን ስልሽ ልጆቹ እየተቸገሩ እየሞቱ ብዙ ችግር ውስጥ እየገቡ እንደሆነ መናገር ነው። ከዛ ውጭ ግን አሁን መሲ እንደምትለው አንድ ባለሀብት ና እኔ ላስተዋውቅልና በቲክቶክ ላስተዋውቅልና ለሊቢያ ብር ስጥ ብትይው ላይሰጥ ይችላል። መስጠት ከፈለገ ምርቱን ማስተዋወቅ አይጠበቅበትም። ውስጥ እኮ ነው ሳሪ ያለሽው። እኛ ቪዲዮ ሰርተን ለባለ ሀብቶቹ አሁን አንቺ ያውቃሉ ይደርሳቸዋል ነው። እኛ ደግሞ እነዚህ ባለ ሀብቶች ይድረሳቸው ብለን የምንሰራው ተጽዕኖ መፍጠር ስለሚቻል ተጽዕኖ እንፍጠር ነው። ድምፅማ መሆን እኮ ግዴታ አሁንም እኮ ድምፅ እየሆን እኮ ነው። አሁን እኮ እየተናገርን ያለ አሁን ለምሳሌ ይኸውልሽ ድንገሪ ሳሪ ያልተረዳሽን አንድ ፖይንት አለ። እኔ እያልኩሽ ያለሁትኝ ቲክታክ ላይ ያለ ኢትዮጵያም ያለ እዚህም ያለ አሜሪካንም ያለ የትም ዓለም ላይ ያለ አሁን ቤታ አሜሪካ ናት አይደል ያለችው፣ በደንብ አድርጋ ተጽዕኖ መፍጠር ትችላለች። አንቺም እንደዛው ሌላውም እንደዛው ገባሽ። ቪዲዮ እንስራና የአዲስ አበባ ልጆች አዲስ አበባ ላይ ባለሀብቶች ቤት እኛ በር እያንኳኳን ብር እንቀበል ነበር እያልኩሽ ነው። የአዲስ አበባ ራሱ ማሲ ስሚኝ አዳምጪኝ። አሁን የአዲስ አበባ ልጆች በየበሩ እየሄድክ ወይም በየቤተ ክርስቲያኑ እየሄድክ በየመስጊዱ እየሄድክ ተቀበል ብር ልትይው አትችይም። ምክንያቱም እራሱ ህሊና በዛ ላይ ደግሞ እውነት ለእነዚህ ልጆች ይደርሳል ወይ? መንግስት አደርጊው እኮ ዝም ብለሽ እኮ አይደለም። እዚህ ለሊቢያ ኬዝ ላይ የሚሰሩ ሊቢያ ላይ አሁን ለምሳሌ እስር ቤት ስትገቢ ቤታ እንትን አለቃ የሚባል ነገር አለ። ስትገቢ የሻማ ምናምን የሚቀበልሽ ሊቢያ ላይ እንደዛ አለቃ ነገር እኮ አላቸው። ጋይስ እየተግባባን አይደለም። እኔ እያልኩ ያለሁት አሁን መሲ እንደ ሀገር ልንገርሽ፣ እንደ ሀገር የውጭ ጉዳይ ሚኒስቴሮች አሉ። እንደ ሀገር እነዚህ ሰዎች በሊቢያ ጉዳይ ላይ ሊቢያ መንግስት አልባናት ጦርነት ነው። ማንም ሳያገባው ማንም ስለዚህ ማንም ካላገባው ታዲያ እኛ ድምፅ እንሁን የምንለው አሁን የምትይውን ነገር እንስራ የምንለው ታዲያ ማን ያገባዋል ብለን ነው። እነዚህ ልጆች እኮ በግለሰብ ደረጃ ለምሳሌ እዚህ ቦታ አለ አይደል? እነ ሰለሞን ጀልባ አላቸው አይደል? በጀልባ እንትን አለ አይደል? ሳሪ
አሁን ለምሳሌ ቤታ አንድ ጀልባ አላት ልበልሽ፣ ለቤታ ከፍዬ ነው የሚሻገረው። እነዚህ ልጆች ወደ ኢትዮጵያ ተመለሱ ልትያቸው አይመለሱም። በምንድን ነው የሚመለሱት? በአስማት አይመለሱም። ወደ ኢትዮጵያ በምንም ተአምር አይመለሱም። ሁለት ነገር ነው ያለው። ወይ ከሊቢያ የምናስወጣቸው የጀልባ ከፍለን ነው፣ ወይ ደግሞ ሞት ነው። ብሔራዊ ሀዘን አንድ ላይ እንቀመጥ፣ ኦኬ ይሙቱ፣ እንፍረድባቸው። ወይ ደግሞ እነዚህ ልጆች የጀልባ እየተከፈለላቸው ባለሀብቶች ለአንዴና ለመጨረሻ ጊዜ እጃቸውን ያስገቡና ሰፖርት ያድርጓቸው ነው የኛ እንጂ እኔ ቤት ቢከፈት ቤታ ቤት ቢከፈት የኢትዮጵያ ባለሀብቶች ወይም ደግሞ ኢትዮጵያኖች አያውቁም ወይ? የኔ ጥያቄ ሳር በሚዲያ ስትጮሂ አሁን ለምሳሌ ቤታን ለብቻ የምሰድባትና አንድ ለግሩፕ ሰብስቤ የምሰድባት አንድ ነው አይደለም። ግሩፕ ሰብስቤ የምሰድባት ነው የሚያማት። አሁንም አንድ ላይ ሆ ብለን ቪዲዮ ብንሰራባቸው እነዚህ ባለሀብቶች የመስማት እኔ ደግሞ መሲ የመጨረሻ ነገር እንደዚህ ካልተስማማን ድሬዳዋን በድሬዳዋ ብቻ ዋና ይረዱ። ለምን በዘርም አይገቡም? አማራው የአማራውን፣ ኦሮሞ የኦሮሞውን፣ ትግሬ ትግሬውን ይረዳሉ። እና እስኪ እንዳው ነጻ ይወጡ። እነዚህ ልጆች ነጻ አይወጡም። ሳሪ ቤታዬ አይወጡም። እኔ አሁን ይሄንን መሆን ካልተቻለ እዚህ አሁን አንቺ እንደምትይ መሆን ካልተቻለ ምንም ከምንም ዜሮ በቀጠት ከሚል ቢያንስ እንኳን ሁሏም የድሬዳዋን ከድሬዳዋ የአማራዋም አማራዋ የትግሬዋም የትግሬዋ ረድቶም ሳርዬ እንዴት ነሽ? ሳሪ ብቻ ላይ ላገኘኋት እነዚህ ሻንዲነሽ የኔ ቆንጆ እኔ ቤታዩ አሁን እኔ ይኸውልሽ ሳሪ የሚወድ ሁሉም እኮ አዎ ይኸውልሽ እኔ አሁን ምን እንደሆነ ታውቂያለሽ ቤታ እንደንትን ማለት ነው እኔ የምስማማበት እንደንትን ድምፅ ሆኖ እስማማለሁ። የመጀመሪያው ነገር እኔ ሊቢያ ላይ ማንም ሰው ብር እየተከፈለ እንዲለቀቅ አልፈልግም። ምክንያቱም ማንንም ሌባ ማደራጀት ማሰማራት አልፈልግም። የእኔ እንደራሴ ለምን መሰለሽ ቤታዩ ከዚህ በፊት በጣም ብዙ ልጆችን ረድተናል፣ ብዙ ልጆችን አግዘናል። እርስ በእርሳቸው እንኳ እየተጋገጡ እርስ በእርሳቸው እየተመታቱ ብር ተዋጥቶ ተሰጥቷቸዋል። ስለዚህ እኛ ሰርተን ያመጣነውን ነገር ላባችንን ጠብ አድርገን ለማንም ሌባ የምናደረጀው ለምንድን ነው ነው የእኔ ጥያቄ። አሁን ደግሞ እነዚህ ልጆች ብዙ ናቸው ከተባለ እንዳየሽው ሁሉም በየራሱ ከተከፋፈለ እኛ ከማንን ከዘር ነፃ ነን፣ ከብሔር ነፃ ነን፣ ከሃይማኖት ነፃ ነን ያለው እማን ላይ ነው ንገሪ። እኛ እንላል እኛ እንደዛ ብለን ነው የምናምነው። ምክንያቱም እዚህ ያለው ማህበረሰብ እኛን ከዘርም ከምንም ነፃ ናችሁ እናንተ አግዙ ነው የሚል። ቤታዩ አማራን ስረዳ፣ መሲ ኦሮሞን ስረዳ፣ እከሌ ሳምበድ የሆነ ሰው ሲረዳ እኛ ደግሞ ከምንድን ነው መሆን የምንችለው? ከዚህ ሁሉ ድምፅ መሆን ይሻላል በሚለው በመሲ እስማማለሁ። ግን መሲ ጋር ያልተስማማውበት ደግሞ ኢትዮጵያ ያለው የአዲስ አበባ ልጅ በየቦታው እየሄደ እየለመነ እነሱን ያውጣ እነ ቴዲ አፍሮ እነ ምናምን እንደዚህ አድርግ የምትለውን ነገር ማስገደድ አትችልም። እሱ ኖ ሳሪ እዚህ ጋር ነው እኔ እናንተ እያልኩሽ ያለሁትኝ አንድ ነገር ላስቸግርሽ፣ አንድ ነገር ብቻ ታስረዳኝ መሲ የትኛዋ መሲ ብርጅስቶን ሳይሆን መሲ ማሪ አንድ ነገር ላስቸግርሽ። አንዴ በሊቢያ በኩል ሰራ ልጅ አለ። አንዴ ላስገባው፣ አንዴ ላስቸግርሽ። ችግር የለም ማሪ። እሺ ይቅርታሽን ነው። ምንም ችግር የለም። እኔ ማሪ እኔ እያልኩሽ ያለሁት እኔ የኔ ፖይንት ድምፅ ሆን አዎ ያ ነው ትልቁ ነገር የሚያስፈልጋቸው። እኔ ደግሞ እያልኩሽ ያለሁት ሳሪ ትልቁ ነገር ለምሳሌ ሊቢያ ላይ አሉ በሊቢያ ጉዳይ እየሰሩ ያሉ ልጆች አሉ። ከነዚህ ልጆች ጋር ኮንታክት ተደርጎ ባለሀብቶች እጃቸውን አስገብተው ለአንዴና ለመጨረሻ በግለሰብ ደረጃ ብር ስጡ እኮ አይደለም። ማን ከለከላቸው? በማርያም አንዴ ላስረዳሽ፣ ስላልተረዳሽ ላስረዳሽ። ገባሽ? ከዚህ ከአሁኗ ሰዓት ጀምሮ በሊቢያ በኩል ሲመጣ የሊቢያ ወታደር ይሹትክ ነው የምንለው። አይመለከተንም እኮ አሁን ላይ ያሉትን ብቻ ግን እናውጣቸው። ምልሽ ምንድነው ዛሬ እነዚህ ልጆች በፊት አማራጭ አላቸው፣ ወደ ኢትዮጵያ ይመለሳሉ። በሱዳን በኩል ለመመለስ ይችላል። መሲ ስለዛ አይደለም አሁን የምታወሪው ስለ መፍትሄው ነው። ደግሞ ስለ መፍትሄው ልንገሪ ሳሪ። ቲክታክ ላይ ተጽዕኖ ፈጣሪ የሚባለው በሙሉ ቪዲዮ ይስራል። ለማን ለሚመለከተው አካልና ለባለ ሀብቶች ኢትዮጵያን ባለ ሀብቶች ማለት ተስማማል። አንድ ተስማማል። በሱ አይደለ ሳሪ። ምንድነው መደረግ ያለበት መሰለች? ትልቁ ፖይንት አንድ አካውንት ነው የሚከፈተው፣ አንድ ማለት ነው። ለምሳሌ ቤታ አለች አይደለ? ሊቢያ ቤታ ከሆነች በቤታ እናት ስም
ኢትዮጵያ አካውንት በቤታ ስር ደግሞ ነገሩ እንዳትገለብጡት ምሳሌ ነው። በቤታ ስር አካውንት ይከፈታል። ልጆቹ ተቆጥረው ስንት ብር ነው የሚያስከፍላቸው? ብዛታቸው ስንት ነው? ይሄን ያክል አይደለ ሳሪ? ኦኬ ብዛታቸው ይሄን ያክል፣ ይሄን ያክል ቋሚ ነገር ነው አይደለ? አንድ የተተመነ ይሄን ያክል ብር ያስፈልጋቸዋል አይደለ? ያንን ብር ሁላችንም ዘመቻ አድርገን እዛ አካውንት ላይ ባለሀብቱም ሰራተኛው ምኑም አንድ ብር ምንም ይሁን ገብቶ ልጆቹን ቶሎ ማስወጣት፣ ይሄ ነው መፍትሄው እንጂ ለምሳሌ እኔ ዳኒ አለ ለምሳሌ እኔ ዳኒ ሰፈሬ ልጅ ስለሆነ ዳኒ እንረዳዋለሁ። ዳኒ ደግሞ የሰፈሩ ልጅ ስለሆነ ሳሪን ይረዳታል። እንደዛ ሁሉም ችግርተኞች ናቸው። አንድ አካውንት ይከፈት ነው ሳሪ። እሺ ምን አለ መሰለሽ ይሄኛውን ብሩ መሰው እንደዚህ ባላምጥ ምናላችሁ አንድ አካውንት ያለው አሪፍ ሀሳብ ነው። ግን አሁን እዛች ጋር የሆነ ያክል ብር ይዘው ተቀምጦ እየጠበቁ ያሉ ሰዎች እና ላይ ሙሉ ቤተሰቡንም ማናገር አለብሽ ምናምን። ይህንም ሙሉ ቤተሰብ ማን ነው ዞሮ የሚያናገረው? እኔ ምን እናገራቸዋለን? ዳኒ የሚያስፈልጋቸው ብር ነው አይደለ? በአንድ ቆይ ሀሳቡን ይጨርስ፣ ሀሳቡን ልጁ ይጨርስ። ስም ይቆያል። 78 ሰው ሲይዝ ማናቸውንም አላውቃቸውም። አንድ ልጅ መጣ አናገረኝ። እንደዚህ አድርግልኝ አብነት ምናምን ሲለኝ እኔ ለአንተ ለብቻ እንደዚህ ላደርግልህ አልችልም። እንደዚህ ግን ሰው ከጎን ያሉትን እንዳለ ሰው ንገረኝና ስማቸውን ዘርዝሬ እንዳለሆንም ለሁላችሁ ማምረግ ላስባስብላችሁ። ማስቸግረውን ቤታዩ ምናምናም ጓደኞቼ ናቸው። ላስቸግራቸውና እየመጡ አንዳንድ ቀን ላስባስበላቸው አልኳቸው። እሺ አለኝ። 78 ሰው ሰጠኝ ማለት ነው። የ78ሱ ቤተሰብ እንዳለ ሰብስቤ ሲነጋገሩ አንዱ 400 ሺህ ብር አለው፣ 300 ሺህ ብር የጎደለኝ የሚላለ፣ አንዱ 200 ሺህ ብር አለው፣ 500 ሺህ ብር የጎደለኝ የሚላለ፣ አንዱ ደግሞ ምንም ቤተሰብ የሌለዋል። ምንም ቤተሰብ የሌላቸዋል። እና ላይክ እነዚህን ሰዎች አሁን 400 ሺህ ብር ያለውንም 500 ሺህ ብር ያለውንም እሱ መመዝገብ አለ። እኔ አሁን መዝግብ ይዣለሁ እንዳለ ሰው ያላቸው 400 ሺህ ብር ያለውን 500 ሺህ ብር ያለው ምናምን እንዳለ መዝግብ ይዣለሁ። የሚቀራቸው ማለት ነው። ልክ የሆነ ብር ላይ ስደርስ 500 ሺህ ብር ያለውን 200 ሺህ ብር እየጨመርኩለት ልልከው። ምክንያቱም ያሁሉ ብር እስከሚሰበሰብ ድረስ ያ ልጅ መጠበቅ የለበትም። 500 ሺህ ብር ይዞ ያሁሉ ቀን መጠበቅ የለበትም። አሁን ያላቸው ቀን ስንት ቀን ነው? 16 ቀን ነው ምናምን ያላቸው የቀራቸው ቀን ማለት ነው። ውጡ ተብለው 16 ቀን የቀራቸው ያን ሁሉ ብር እስከሚሰበሰብ 16 ቀን ማንም ሰው ሊጠብቅ አይችልም። እዛ ጋር የታመሙ ልጆች አሉ፣ የታሰሩ ልጆች አሉ። እና እነዚህን ለመሰበሰብ ደግሞ ከሰፈር አሁን እንደዚህ የሚታወቁ ሰዎች ከሰፈር እንዳልሹ ትክክለሻች ከሰፈር የሚታወቁ ሰዎች ያስፈልጋሉ። አንድ ባንክ አካውንት ደግሞ ላውጣ ለምትይው አንድ ባንክ አካውንት ስታወጪ እዛች ጋር ሰው አይተማመን። አሁን ጊዜ ኢትዮጵያ ማንም ሰው አይተማመን። ኢትዮጵያ ደግሞ ባንክ አካውንት ስታወጪ በ3 ሰው ስም ብቻ ነው ማውጣት መስችው። በ3 ሰው ስም ስታወጪ ሶስቱ ምን እንደ ላይክ የሚገባላቸው በጣም በቢሊዮኖች ነው። ላይክ የሁሉ ሰው ሰብስቤ እንትን ልበልበት በቢሊዮኖች ነው የሚገባላቸው። በቢሊዮን ከገባላቸው አንድ ሰው በዚህ ሰዓት አታምኙ ከፈለገ ልጅ ለምን ይሙት ነው የሚሉሽ። የሁሉ ብር ገብቶለት በአሁኑ ሰዓት ኢትዮጵያ እና ላይክ ይህንን ነገር የሚወስድ ከሰፈር ከሁሉም ሰፈር የእንትንም ልጅ ሆነ ሁሉም ኢትዮጵያዊ መውጣት ነው ያለበት። እዛ ጋር ነው እውነትሽን ነው። ግን ይሄኛውን ነገር እንትን ኃላፊነት የሚወስድ ከሰፈር ሁሉም ሰው ያስፈልጋል። ከሁሉም ሰው ማለት ነው። እና እዚች ጋር ደግሞ ላይክ የሚሰበስበው ሰው በራሱ ስም መሆን አለበት። ባንኩ ላይክ ኃላፊነቱን ወስዶ ማንም ሰው እንዲጠይቅበት በራሱ ስም መሆን አለበት እዚህ ጋር የሚሰበስበው ሰው። እና በአሜሪካ አካውንትም ደግሞ የምትይው አሜሪካ አካውንት አሁን ዜል ምናምን እንትን ስታረጊ ትራንስፈር ስታረጊ ምንድን ነው የሚመጣው? ታክስ ይመጣልሻል። ያንን ታክስ ኃላፊነቱን የሚወስድም ሰው ያስፈልጋል። እና ላይክ እንደዚህ ለመሰብሰብ ማሰባቸው አሪፍ ነው። ላይክ ሁሉም ሰው ቢወጣ በጣም አሪፍ። ግን አሁን አንዱን እንደዚህ ብለሽ እንደዚህ ስትይ በጣም ብዙ ሰው አሁን ራሱ እየገባዋሉ ምናምን ይባላል። ግን አሁን እኔ 78ቱን ሰብስብ ያለው 78ቱን የቻልኩትን ነገር አደርጋለሁ። መጀመሪያ ግን የማደርገው የታመሙ ሰዎች ነው። ቅድም እየነገርኩሽ ነው። በጣም እኔ ጋር የታመሙ ሰዎች በዝተውብኝ ነው። በጣም የታመሙ ላይ እንደዚህ ከወዳቸው እንደዚህ እንትን እየወጣ ምናምን የሚልኩልኝ ማለት ነው። እና እነሱ በዝተውብኝ ነው። ሁለቱን መስዬ አንቺ ተባበሪኛለሽ ቅድም እና በጣም ብዙ ሰዎች ነው ያሉት። ይህንን ነገር ግን ለማድረግ እኔ አሁን አርቲስቶችን አስጀምሬያቸዋለሁ። አርቲስቶች ካየሽው መስራት ጀምረዋል። 100 ብር ቻሌንጅ አስብዬ ሁሉም መስራት ጀምረዋል። ቪዲዮ እንደዚህ አንዳንድ ቲክቶከሮች ምናምን እኔ አሁን አልዋሽም ሀቢባን ምናምን አስጠይቄ ነበር። ሀቢባን እኔ ስፈልግ አስጠይቄያት ነበር። ጎረቤቴ ነሽ ምናምን ግን ከፈለጋችሁ እንደዚህ አርጉ ምናምን ስትልሽ እግዚአብሔር ይስጥሽ እናመሰግናለን ብለን ይወጣ ነው። ዛሬ ደግሞ ምን ቪዲዮ ሰራች? እዛ ሊቢያ ላሉት ሰዎች የኢትዮጵያ መንግስት ፕሌን ላኩላቸውና ወደ ሀገራቸው ይመለሱ። በዚህ ሰዓት ወደ ሀገራቸው ይመለሱ ቢባል ማንም ያስመልሳቸው? ማንም ሰው እኮ ያስመልሳቸው።
የኢትዮጵያ መንግስት እኮ በዚህ ሰዓት አገሪቷ ላይ ያወጣው ህግ ምንድን ነው? ማናችሁም ለሊቢያ ላሉ ሰዎች 1 ብር እንዳትሰበስቡ ያውላል የኢትዮጵያ መንግስት። ማናችሁም ለሊቢያ ሰዎች ግን ያንን ሪስክ ወስደን ነው እኛም አሁን እዚህ ችግር አሜሪካ ያለን ሰዎች ወይ እንግሊዝ ምናምን ያሉ ሰዎች ይህንን ነገር ሲሰበስቡ ያንን ሪስክ ወስደው ነው በቃ ሀገር ከገባው ገባው በቃ ካስገቡኝም አስገቡኝ ብሎ ነው የሚሰበስበው። ያንን ስንሰበስብ ማለት ነው። እና ሁላችንም እዚህ ችግር አንድ ላይ ግን ተነስተን እንትን ብለን ማንም ሰው ያደርጋል። ሁላችንም መነሳት ላይ ሁሌ ላይ ፕሮግራሙ አሁን በዚህ ሰዓት እንደዚህ ምናምን ስብሰባ ማለት ትተን ያለውን ሰው ሊቢያ ላይ ሁላችንም ጋር መጥቶ ሰው ይጠይቀናል። ያለውን ሰው እንዳለ አስቆጠረን ይዘን ሁላችንም ቀን በቀን ላይቭ ስንገባ የራሳችን ቢዝነስ ይቀበል። እዚህ ጋር እናት እየሞተች ነው ያለችው ምናምን ልጆቹ እኮ ምንም ችግር የለውም። ግን እናቶችን ስታወሪያቸው ስትሰሚያቸው ጠቁራ ከስታ አንገቷ በቃ ልክ ታናሽ ከኔ ታናሽ የሆነ ልጅ ብር ይዞ ካየችው አንገቷን ደፍታ ነው የምትለምነው። እና ያንን እንዳታረግ ለእናት ስንል ሁላችንም ላይቭ በገባን ቁጥር ይህንን ነገር ሁሌ እንትን ብንል እስከሚወጡ ድረስ ይህንን ነገር እንትን ብንል አሪፍ ነው ለኛ። ከዛ በኋላ ያለውን ነገር በሊቢያ ገባለሁ እንትን ምላለው የሚል ልጅ ምናምን ካለ ሰው አለ የሚል ካለ ካሁን በኋላ አያገባ ነው ሁላችን። እና ያለው ሰው ምናምን እንደዚህ አሁን ተከታይ ያለው ሰው ፎሎ ያለው ሰው ምናምን ሁሉንም ነገር እንትኑንም ምናምን ትተን እንትን ብንነጋገር ሁላችንም አሪፍ ነገር ነው። እናንተ አሁን ያመጣችሁት ነገር አሪፍ ነው። አሁን ደስ ብሎኝ ነው። ቅድም መሲንም በጣም መሲም ሁሌ ትመጣለች ምናምን ሼር በበልግዛ ቁጥር ምናምን ቤታም ትመጣለች ዜዶ መጣለች ምናምን። ግን አሁን አንዳንድ ሰዎች እንዴት ስንደውል ምናምን ታዋቂ ሰዎች በቃ ማታ ደውሉኝ ስገቡ ምናምን ይሉና ልክ ማታ ላይ ስንገባ ስንደውላቸው ስልካቸውን አያነሱም ምናምን ላይቭ ላይ ቁጭ ይላሉ። እና ያንን ነገር ሁላችንም ተነጋግረን ብናረግ የኢትዮጵያ ሕዝብ መቼም ላይ አያሳፈረንም። ለመቅዶኒያ እንኳን እንደዚህ ዝም ብለን ተነስተን ይሰብሰብ ተብሏል። ያ ሁሉ ብር የተሰበሰበው ሁሉም የኢትዮጵያ ሕዝብን ላይ ሁላችንም በአንድ ሆነን ከተነሳን ሁሉም ሰው እምቢ የሚልበት ምክንያት የለውም። እና ሁላችንም ብንነሳ ይህንን ነገር ብናደርገው ላይ አሁን እንዳላችሁ ታሪፍ ነው። ሁሉም ሰው መውጣት አለበት። ከዛ እስር ቤት ያሉትን ራሱ ፌስታይም ደላለውን ደውሎ ሲያወራኝ በቃ ብታያቸው ከስተው ምናምን መነሳት ያቃታቸዋሉ። እዛው ጋር ሽንታቸውን የሚሸማሉ። አንድ ዳቦ ነው በቀን የሚሰጣቸው። አንድ ዳቦ በቀን ማለት ይቺ ትንሿ ዳቦ በቀን ውስጥ ይሰጣቸዋል። ውሃ የሚመጣላቸው በሳምንት አንዴ በአንድ አይላንድ ይሰጣቸዋል ውሃ። የዚችን አይላንድ እየቆጠቡ ነው ሳምንት ሙሉ ብለቱ። እና ሁሉም ከስተዋል ምናምን። አሁን ላይ እናንተ እንዳላችሁ ሁሉም ቲክቶከር ሁሉም እንደዚህ ፎሎ አለኝ የሚል ሁሉም ሰው የሚያየው ሰው በሙሉ እንትን ይበላቸው ለልጆቹ ሲል ሳይሆን ለእናት ብለው እናት በዚህ